ሃይ እንዴት ናችሁ? ዶክተር አብይ ነኝ። አንድ ዛሬ ማሳያችሁ ለየት ያለ ኬዝ አለ። ይሄን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ መማር ለሚፈልጉ በሙሉ አድርሱልኝ። አሁን የማሳያችሁ ከምላስ ላይ የወጣ እጢ ነው። ይሄም እጢ ሄማንጆማ ተብሎ ይጠራል። ሄማንጆማ ማለት ከደም ስሮች የሚነሳ የእጢ አይነት ነው። እሱን እንዴት እንሰራዋለን፣ ህክምናውስ ምን ይመስላል የሚለውን ነገር በሙሉ እየሰራው የማሳያችሁ ይሆናል። ቀጥታ ወደ ሰርጀሪው ነው የምንሄደው። ሼር ማድረጋችሁን አትርሱ። ታንክ ዩ። እንደምታዩት እንግዲህ ይሄ ሁሉ እብጠት የምታዩት ይሄ ከምላሱ ላይ የበቀለ እጢ ነው። እንደነገርኳችሁ ቅድም ሄማንጆማ ተብሎ ይጠራል። በተቻለን መጠን የምላሱን ፋንክሽን ወይም አክቲቪቲ በጠበቀ መልኩ ለመስራት እንሞክራለን። ይሄ የምታዩት በሙሉ እንግዲህ ከደም ስር የተነሳ ሄማንጆማ ብለን የምንጠራው የበሽታ አይነት ወይም የህመም አይነት ነው። እንግዲህ ሰርጀሪው ፕሮባብሊ 30 ደቂቃ እስከ 45 ደቂቃ ሊወስድብን ይችላል ብዬ በግምት መናገር እችላለሁ። ሙሉ ለሙሉ ይሄን ማንሳትና ምላሱን በተወሰነ መልኩ የመናገር የመቅመስ ምላሱን የመንቀሳቀስ አቅሙን በጠበቀ መልኩ እንዲያልቅ ሰርጀሪው ለማድረግ እንሞክራለን። እንግዲህ ይሄን ይመስላል። ወደ ሰርጀሪው እንሄዳለን። ሰርጀሪው እንጀምራለን ማለት ነው። እንግዲህ ዊሽ አስ ጉድ ላክ። ፈጣሪ እንግዲህ ከኛ ጋር ይሁን። ሰርጀሪ ምን ጊዜም እግዚአብሔር ወይም አምላክ ከእናንተ ጋር ሲሆን ብቻ ነው ሁሉም በስኬት የሚያልቀው። ጀምረናል ማለት ነው። ኦኬ ስለ ፍቅር ባንባ ማፈስን የግለይወባ አልጠግብኔ አይሆን ካሳ እስከ ሽበት ስምክን ባነሳ አልጠግብኔ አይሆንም ካሳ እድሜ ልኬን ስምክን ባነሳ አንተ ብቻ ንጉሥ፣ አንተ ብቻ ዳኛ፣ አንተ ብቻ ንጉሥ፣ አንተ ብቻ ዳኛ። ተመስገን ኢየሱስ የነፍሴ መጽናኛ። ያስተማርከኝ የውዴ ፊደል የተከልከው